ዶክተሮችን ብዙ ተመራማሪዎችን ሳይንቲስቶችን ቪዲዮ ሲሸነች ያደርጋል። ልቤ በጣም ረክታለች። 50,000 ብር እኮ እየበላሁ 50,000 ብር አንድ ተቀጣሪ ሰው 50,000 ብር ሲሰጠኝ ነው የምቀጥረው። ያውም ሀብታሞች ብር ያላቸው ጥሩ ቤተሰብ ያላቸው ልጆች በ50,000 ብር ሳስቀጥራቸው ግን ድሆች ብዙ ድሃ የሆኑት ልጆችን ቤት አስቀረዋቸው። ብዙዎች ታንቀው ሞተዋል። አካውንቴ ብር ብቻ ነው። ብዙ መኖሪያ ቤቶች አሉ። እባክሽ አንድ ነገር ልንገርሽ። ለእኔ 2014 ዘመን ሰጥኛለሽ። 2014 ጌታዬን ተመልሼ ላገለግለው ልሽ ሰው ወደኋላ ተመልሼ ብዙ የሰራሁትን ኃጢአት እንጂ አሁን በ2014 ወደኋላ ተመልሼ ጌታ ላገለግልሻለሁ። አዎ ፈልግልሻለሁ አለ ወጥቷል። የፈለግሽ ዘመን አለ። እሺ ጻፊልኝ በእጅም አንቺ ከፈለግሽ የፈለግሽ ዘመን አለ። 2014 እሺ አመጣልሻለሁ። እዚህ ረዳታችበት ዓመት እኔ ሁሉ ነገር የተሰራ ማዝናለሁ። አሁን ለጥቂት አለፈ። አሁን ለጥቂት አለፈ። በጣም ለማዝነው የነጋዴ ነገር እኮ እንዲህ ነው። አንሽ እንዳቋቋ ዞር ይላል። በጣም አዝናለሁ። ዘመን አለ። ዘመን ምሽት ዘመን አለ። በቅናሽ ዋጋ ዘመን አለ። ዘመን ይሸጣል። ዘመን ለዘመን ለነጋዴ ለመንግስት ሰራተኛ ለባለሙያ ለባለስልጣን ዘመን አለ። ዘመን ዶሎ ባለስልጣን ዶሎ አስተማሪ ዶሎ ቢደሳ ካም ዶሎ ቀኔ ሰሙባ ካሞ ቅናሽ ዋጋ ቢደሳ ካም ዶሎ Ishi
ቢቻልሽ አሁን አዲስ ዘመን አዲስ ወራት አዲስ ቀን
ቀን ሳለ የላከኝ ልፈጽም ዘንድ ይገባኛል። በጣም ትልቅ ነገር ነው። በጣም ደስ ይላል። በእውነት ይሄ ከባድ ነገር ነው። አሁን አንድ ነገር መጣለኝ። ለእነዚህ ሰዎች አሁን ያንን ያለፈውን ትቼ አዲስ ዘመን ማምጣት አለብኝ። አዲስ ዘመን። አዎ ቅድም አሮጌውን ዘመን እየፈለጋችሁ የነበራችሁ፣ ቅድም አሮጌውን ዘመን እየጠየቃችሁ የነበራችሁ አንድ የምስራች ይዤላችሁ መጥቻለሁ። አዋጅ! እግዚአብሔር አንድ የምስራች ሰጥቶኛል። አሁን በዚህ 2017 በቀረን 2 ወር ከ28 ቀን 2018 ሙሉ ዓመት ልናገለግለው ሙሉ ጊዜ ያለንና አንድ የምስራች መጥቶኛል። አዋጅ አለኝ። ቅድም አሮጌው ዘመን ነበር አይደል እየሸፈነ ነበር፣ ግን አሁን አንድ ነገር መጣልኝ። ቀን ሳለ የሚያደርገው ሊገባ ይዘል ብለዋልና ጌታ። ስለዚህ ቀን ሳለ ማገልገል ስላለብን፣ ቀን ሳለ መሮጥ ስላለብን እግዚአብሔር አንድ ነገር ከዚህ ብላቴና ላከልኝ። አሁን አዲስ ዘመን ይዤላችሁ መጥቻለሁ። አዲስ ዘመን ይዤላችሁ መጥቻለሁ። 2018 ሙሉ ዓመት አለ። አሁን ያንን ዘመን እናገለግላለን። ግን አንድ ነገር እንገባለን በጌታ ፊት አንድ ነገር ልንገባ ይገባል።